ወይ ጉድ በል ወሎ አለ ሀገሬ ሰው። የዋኪቱን ሞኝቱን ሮዛይ የዋክ ገደሏት ማለት ነው። በጣም ያሳዝናል። በአሁኑ ሰዓት ጓደኛ ማን ነው የሚታመነው? እንዴት እንደዚህ ተደርጎ ድንጋጤ ላይ ጥሏታል። ልጅቱ በጣም የዋክ ናት፣ ታሳዝናለች። ቤዛ እንግዲህ ሰራችላት ራውዛን ማለት ነው። ሰይድን እንደምትወደው በእርግጠኝነት በዚህ ያስታውቅባታል። እንግዲህ ሰኢድ ክርክስ ጠጥቶ ወደቀ አይደለ? ሐኪም ቤት ገባ። ሐኪም ቤት ተገባ በኋላ በቃ ይድናል፣ አንጀቱ ይታጠባል፣ ምንም አይሆንም፣ ይድናል። ነገር ግን ራውዛ የኔ ቆንጆ ማለት ነው አስደንግጣ ድንገት ጣለቻት። በጣም ያሳዝናል ማለት ነው። አሳዘነች። በጣም የዋክ ልጅ ናትና በአሁኑ ሰዓት የሴት ጓደኛ አትያዙ። እውነት ነው። የሴት ጓደኛ በጣም የራስ ቅማን ማለት ነው። በጣም ምቀኛ ማለት ነው። ሰኢድና ራውዛ በጣም እንደሚዋደዱ እያወቀች እንግዲህ ነይ ቶሎ ሰኢድ ታሟል፣ ነይ እስኪ የምነግርሽ ነገር አለኝ አለቻት። ሰተት ብላ ምንድን ነው ቤዛ፣ ምን ትነግሪ ነገር? ነይ እስኪ እኔ የምልሽ ነገር ሰኢድ እኮ በአንቺ ምክንያት ታሞ ሆስፒታል ነው ያለው። እንዴ አትበይ፣ አትይኝም? እውነቴን ነው። ታላማንሽ ላሳይሽ፣ እስኪ ያሳየኝ። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። ዛሬም እንግዲህ ቀጣይ እየላችሁ መጥቻለሁ። በሚያሳዝን ሁኔታ ነው የዛሬው፣ ይለያል ማለት ነው። እንግዲህ ራውዛ እና ሰኢድ በጣም የሚወዳት የሚያፈቅራት በጣም የሚወድላት የሚንሰፈሰፍላት ናትና ወደ ትዳር ዓለም እያትገባለሁኝ ቀለበት ቃል ኪዳን አደርጋለሁ ሽማግሌ ልኬ እኔ ከአስራለሁ እያለ ዱብ ንቅ ሲል ራውዛ ቆንጂት ሱምያ በእጇ በልቼ በእጇ ጠጥቼ እኔማ የከንን ነገር አላደርገውም፣ በፍጹም ላደርገውም አልችል ብላ እንቧ ዘራፍ ብላ ነበረ። እንግዲህ ሰኢድ ክሎሮክስ ጠጥታ አድርጎ ራውዛ እንግዲህ አልፈልግም፣ ሱምያ ጓደኝነት ይበልጥብኛል፣ አብሬ በልቼ ጠጥቼ እንዴት የሱምያን የጓደኛዬን ባል እኔ አገባለሁ ብላ እንቧ ዘራፍ ስትል ሰኢድ ግጥም ያደርግና ክሎሮክሱን ጠጥቶ ሆስፒታል ገባ። ወይ ጉድ! በስተርጅና ክርስትና እንግዲህ የሁለት ልጆች አባት ሆኖ ነገሩ ፍቅር አይረጅም ይባላል አይደለ? የሁለት ልጆች አባት ሆኖ እንግዲህ የልጆቹ እናት እየተንከራተተች ተዛ እየተሯሯጡ በመጨረሻ እንግዲህ ሰኢድ ሴቶቹ ነበሩ እንግዲህ ክሎሮክስ እየጠጡ አሸሼ ገዳሜ እያሉ መድረሻውን ያሳጡት። እሱ ደግሞ እንግዲህ ተራ ደረሰው ማለት ነው። በረኪናውን ጠጥቶ ሆስፒታል ገብቷል። በጣም ያሳዝናል። ደግሞ ምንድን ነው በጣም የሚያሳዝነው ቤዛ እንግዲህ የሰራችው ስራ ትክክል አይደለም። ቤዛ እንግዲህ ሰኢድን ወይኔ ጉዴ ሞኩኝ ሄድኩኝ ቀደም ሲል እኔ ወድሃለሁ እኔ ያፈቅርሃለሁ ላንተ ስል ክሎሮክስ መጠጣት አለብኝ እያለች ትታስቸግረው በሚወጣበት በሚገባበት ትረብሸው ነበረ። አሁን ሐኪም ቤት ሂዳ ዘመር መስላ የተቆረቆረ ይመስላ ሁሉን ነገር አስረጋግጣ ቪዲዮ ቀርጣ ይዛ ሄደችና እንግዲህ ራውዛ ጋር ስልክ ደወለች። ሄሎ ሩዛዬ፣ አቤት፣ የት ነው ያለሽው? ቤት ነይ ቶሎ፣ በአስቸኳይ የምፈልግሽ ነገር አለኝ። እሺ ቤዛዬ፣ በሰላም ነው? እሺ ሰላም። ተገናኙ። መጣች ማለት ነው። እንዴት ነው? ደህና ነሽ? እንደው ሩዛዬ፣ እኔ እኮ አነጋገርሽ በጣም ደስ ይለኛል። ደስ የምትይኝ ደግሞ ታምሪያለሽ። አመሰግናለሁ እንደዛ ስላልሽኝ። ግን ለምንድን ነው የጠራሽኝ? አይ እንደው አንዳንድ ቀን አንቺ ጋር ለመዋል በቃ ደስተኛ እንደሆን ብዬ ነው። ደስ ትይኛለሽ ስታወሪና ጭራሽ አማርኛሽ በጣም ይጣፍጣል እና አንቺ ጋር ለመዋል እንግዲህ ዛሬ ዝግጁ ነኝ። እሺ ችግር የለውም። እንዴ እኔ ዝም ብዬ እንዳገኘሁ ርዱ ጣቢያ ነኝ እንዴ? እንዳገኘሁ አወራለሁ እንዴ? ተይ እንጂ ቤዛ አለቻት። አይ ስትናገሪ በጣም ደስ ስለምትይ ነው። አሁን እንግዲህ ወደ እውነቱ ነገር እስኪ እንግባ የኔ ውድ። በአስቸኳይ ነገር ፈልጌሽ ነው የጠራሁሽ። እሺ ምንድን ነው እያለች እየሳቀች እንግዲህ ራውዛ ምንድን ነው? ሰኢድ እኮ ታሞ፣ ሰኢድ ያለበትን ሁኔታ ታውቂያለሽ? ኧረ እኔ አላውቅም። ምንድን ነው? ምን ተፈጠረ? ደህና አይደለ እንደ ስልክም ታደውልለት አያነሳም። አይ የኔ ቆንጆ በአንቺ ምክንያት እኮ ታሞ ሆስፒታል ነው ያለው። ኧረ እባክሽ አትይኝም፣ እንደዛማ አይሆንም ትላታለች።
እንዴ ታላማንሽ እኮ ቪዲዮ ቀርጬዋለሁ ላሳየሽ። እሺ እስኪ ያሳየኝ። እውነት ነው? ይሄው ባንቺ የተነሳ እንግዲህ በረኪና ጠጥቶ ሰኢድ ሆስፒታል ነው ያለው ትላታለች ራውዛ። እንግዲህ እኔ አላምንም። እንዴ የልብስ ማጠቢያ እንዴት ሰኢዶ ሊጠጣ ቻለ? እንደ ሰኢድ እኮ አዋቂ ሰው እኮ ነው፣ ትልቅ ሰው እኮ ነው። ለህፃኖቹ ልጆች እየመከረ እንዴት እሱ ሊጠጣ ይችላል? እረ አይመስለኝም። አበደን ባንቺ የተነሳ ነው እንግዲህ በረኪና የጠጣው። ምን አለ አንቺ ተማን በልጠሽ ነው? እኔም እኮ ሴት ነኝ፣ እኔን ግን አልፈልግም ብሎ አንቺን ነው የወደደሽ። እንዴት በረኪና ሲጠጣልሽ ምን ትይዋለሽ? መሞቱ ነው እንግዲህ ትላታለች ሮዛ። እንግዲህ ፌንት ነቀለች ማለት ነው፣ ወደኋላ ፌንት ነቀለች፣ ወደቀች። ሰኢዱ ሆስፒታል በረኪና ጠጥቶ ተኝቶ የታከመ አንጀቱ እየታጠበ እያለ እንግዲህ ሮዛ ደግሞ የፌንት በላች፣ ወደቀች፣ ሆስፒታል ገባች ማለት ነው። እንግዲህ በአንድ ቀን ሁለቱም ሆስፒታል መግባታቸው በጣም ያሳዝናል። ነገረኛ ለምንም አይጠቅምም፣ ለጊዜው ይጎዳል፣ ግን ምንም አያደርግም። እንግዲህ ሮዛ ተነስቶ ቤተሰብ ተደውሎ አምቡላንስ መጥቶ ሄደች፣ ሆስፒታል ገባች ማለት ነው። ሱመያ ጀግናዋ እንግዲህ ብቅ አለች። እንዴ እኔ አላምንም፣ የዋኪቱ ሮዛ የዋክ ናት። ሰኢድና እንግዲህ ቤዛ ተመካክረው የሰሩት ስራ ነው። እንዴት ሞኝቱን የዋኪቱን እንዴት አድርጎ ይገላታል? እኔ በጣም አዝናለሁ። እንዳልመጣ በሆነ ነገር ተቀይመሽብኛል ውዷ ጓደኛዬ፣ የምወድሽ የማከብርሽ። እንግዲህ አፍያሽን ይመልስልሽ፣ ምንም ማድረግ አልችልም አለች እንግዲህ ሱመያ ማለት ነው። ቤዛ ደግሞ ምን አለች? እንዴ እኔ እንደዚህ ተወድቃለች ችግር ያጋጥማታል ብዬ አላሰብኩም ነበር። እንግዲህ እኔ ለሰኢድ አዝኔ ነው፣ ምናልባት ውለት አልዋልለት እንደወደኝ እኔን ደግሞ ሶስተኛ እንኳ ቢያደርገኝ ብዬ ነበር፣ ግን ችግር ተፈጠረብኝ አለች እንግዲህ ቤዛ ማለት ነው። ሱመያ ጀግና፣ እኔ በተመልካቾቼ ፊት ቃል እገባላችኋለሁ፣ ሰኢድ የእውነት በረኪና ጠጥቶ ሆስፒታል ተገባ። ይሄው 5 ሊትር ክሎሮክስ አለ እጠጣለሁ። ነገር ግን እሱ ያስጠጣል እንጂ እሱ አይጠጣም። አትሸወዱ፣ ሰኢድ የሚጠጣ ሰው አይደለም። ግን የዋኪቱን ገደሏት ቤዛና ሰኢድ ተመካክረው። በጣም ያሳዝናል አለች እንግዲህ ሱመያ ማለት ነው። እንግዲህ ሰኢድ ተዛ ሆስፒታል እጁ ላይ ብሎኮስ ተተክሎለት እያወከወከ መጣ። እንዴ ቤዛ ምንድን ነው የተፈጠረው? ምንድን ነው ንገሪኝ፣ ምንድን ነው? እንዴ ሰኢዱ አንተ ዳንክ እንዴ? እኔ እኮ ላንተ ነበር ማስበው። አንተ ዳንክ ተስተካከልክ እንዴ? ለእኔ ማን ሀሳብ ያደረገሽ? እኔ እኮ ስላስጠላሽ ነው እዛ መተሽ ትትለፈለፊ ሐኪም ቤት እኮ አይኔን ጭፍና አድርጌ ጸጥ ያልኩት አንቺ እንድትወጭልኝ እኮ ብዬ ነው። እኔ ድሮንም እኮ አልወድሽም። አንቺ ልጅ ምን ብለሻት ነው? አይ ምንም ንገሪኝ፣ ምንም አላደርግሽም። እሺ ምንም ታላደረግከኝ እነግርሃለሁ፣ ችግር የለውም ትለዋለች ቤዛ ማለት ነው። እነግርሃለሁ፣ አይኔ አንተንም ታናግርህ ቪዲዮ እየቀረኩ ነው። እንግዲህ ሩዛንም ስነግራት በቃ ቪዲዮ እየቀረኩ ነው፣ ነገር ግን እንደዚህ ይከሰታል ብዬ አላሰብኩም ነበረ። እንግዲህ ምንም ማድረግ አልቻልኩም። ሰኢዶ ተረዳኝ ባክህ፣ እኔ እኮ ላንተ ብዬ ነው። ሮዛን እንግዲህ ትረዳሃለች ብዬ ይህን እንኳ ውለት አለው አይደለህ ብዬ ነበር የሰራሁት ስራ፣ ግን አልሆነልኝም። ምንም ማድረግ አልቻልኩም። ሰኢዶ እባክህ እንድትረዳኝ እፈልጋለሁ አለች ቤዛ ማለት ነው። እንግዲህ ሰኢዶ እሺ ንገሪኝ፣ ይሄንንም አንተን እንግዲህ እዛ ሐኪም ቤት መጥቼ እንደዛ ባፍት ኮረፋት ድፍቅት ይል አንጀቴ ይታጠብ አንጀቴ አልችል ብሎ ነበረ። ነገር ግን እኔ እስኪ ይሄን አይታ እንኳ እሺ ብትልህ ብዬ ውለታ ውላለሁ ብዬ በገዛጄ የሰራሁት ስራ ነው። ምንም ማድረግ አልችልም። እንግዲህ ሰኢዶ ታሟል ብዬ አልኳት። እንዴ አታሞኝኝ ባክሽ፣ እውነቱን ነገር ንገሪኝ። እንደዛ ብዬ ነበር እኔ አንተን እተባበራለሁ፣ አንተን እረዳለሁ ብዬ ነበር እንደዚህ ያረኩት። ነገር ግን አልተሳካልኝም። ሰኢዶ ባክህ እንድትረዳኝ እፈልጋለሁ። ይቅርታ፣ ጥፋት አንድ ጊዜ አጥፍቻለሁ። እንዴ እኔ እንደዚህ ብለሽ ሂደሽ ንገሪልኝ ብዬሻለሁ። እኔ በማስረዳው መንገድ እኔ አስረዳታለሁ። አንቺ ምን ቤት ነሽ? አንቺ ምን አገባሽና እንደዛ አድርገሽ ትገሊያታለሽ?
ወይኔ ወይኔ፣ ይሄ ሁሉ ያንቺ ጥፋት ነው። አንቺ ተንኮለኛ ተንክስስ የሆንሽ ሴትዮ፣ እኔ ድሮንም እኮ አልወድሽም። ታጠገቤ እንድትጅልኝ እኮ ብዬ ነው ድምጤን እልም ያረኩት። ሐኪም ቤት መተሽ ትትለፈልፊ አስጠልተሽ ነው። ባክሽ ሰይዶ፣ ባክህ እንድትረዳኝ እፈልጋለሁ። እኔ እኮ እንደዚህ ፌንት ትበላለች ብዬ አላሰብኩም ነበር። ነገር ግን እኔ አንተ ሐኪም ቤት እንደዛ ሁነ ሳይህ አንተን እንድትረዳ አንተን የተባበርኩ መስሎኝ ነው እንጂ እንደዚህ ማድረግ አልፈልግም ነበር። እባክህ ተረዳኝ ሰይዶ፣ ምን ትለኛለህ አለች። እንግዲህ በቃ በጥፊ በእርግጫ አጣልሞ ለቀቃት። እንዴ ሰይዶ ለሴት ልጅ ክብር ነበረው። እንግዲህ ተናደደባት ማለት ነው። በጥፊ አጣለማት። ተወዳት ወዲህ እንዴት ነው ነገረኛን ተወዳት ወዲህ በጥፊት ያጣልሙት ነው እልክ የሚገባው። በሰው ትድረት ገብቶ የሚያበጣብጥ ውሸት የሚያሯሩጥን እንደዚህ ያጣልሙት ነው ትክክል የሚገባው ማለት ነው። እንግዲህ ባላሰበችው ቤዛ እያለቀሰች ወይኔ ተረዳይ፣ ላንተ ብዬ ነበር እንደዚህ የሰራሁት፣ ወይኔ ጉድ ሆንኩኝ፣ እንግዲህ ምን ትለኛለህ አለች። እንግዲህ ቤዛ እያለቀሰች ሄደች።